እንዴት ናችሁ? ሰላም ናችሁ? ዶክተር አሸናፊ ነኝ። ዛሬ እንግዲህ የምናወራው ስለ አስም ነው። እንግዲህ ያው እዚህ ውስጥ የምናየው አስም ምንድን ነው? አስምስ ሊያመጣ የሚችሉ ነገሮች ምን ምን አስምን ሊያባብስ ይችላል? ምን ሊያስነሳ ይችላል? እንደዛውም ደግሞ እንዴት አስም ማከም እንችላለን? እንዴት መከላከል እንችላለን? የሚለው ነገር እንግዲህ ያው አስም ማለት የአየር ቱቦ አንደኛ መጀመሪያ ላይ ይቆስላል። ቁስለቱ ደግሞ እብጠትን ያመጣል። እብጠቱ ደግሞ ሙከስ የሚባለው ነገር የተለያየ የአክታ አይነት ነገሮች የአየር ቱቦ ላይ ሲከማች አየር ቱቦ ይዘጋል ማለት ነው። ይሄ ነገር ጊዜያዊ ነው። አስም ከሆነ ጊዜያዊ ነው። ከዛ በመድኃኒት ይመለሳል፣ ወደ ኖርማል የሚመለስ አይነት ነገር ነው ማለት ነው። እንግዲህ አስም ማለት በአጭሩ ይሄ የአየር ቱቦ ቁስለቱ ከዛ ደማውን ወይ ደግሞ እብጠቱን እያመጣ ሙከስ የሚባለው ነገር ሲከማች የአየር ቱቦ እያጠበበ በመጣበት ጊዜ አየር በስነስርዓት ገብቶ መውጣት አለመቻል እና ድምፅ ስር የሚል ድምፅ ያወጣል ማለት ነው። አየር ቱቦ በጣም ስለጠበበ ስር የሚለው ድምፅ ያወጣል ማለት ነው። እንግዲህ ያው አስም ማለት ይሄ ነው። ከዛ ደግሞ አስም ምን አይነት ምልክት ነው ያለው? ይሄ ነገር አስም ነው ለማለት ምንድን ነው ምልክቶች ውስጥ የሚለው ነገር አንደኛ ሳል ነው። ሳሉስ ምን አይነት ሳል ነው ያለው? ስፔሻሊ ማታ ማታ ላይ ሳሉ በጣም ይብሳል ማለት ነው እና ሲዝናል ነው ደግሞ ወቅታዊ ነው። በጣም አየር ሲቀየር ወይም ደግሞ አየሩ በጣም ቀዝቃዛና ዝናባማ የሆነበት ጊዜ ላይ ይህ ሳል ሊመጣ ይችላል። ስፔሻሊ ወደ ማታ አካባቢ በጣም ይብሳል። ስፔሻሊ ደግሞ ያው አፐር ሬስፒራቶሪ ትራክት ኢንፌክሽን የሚባለው ደግሞ እና ጉንፋን አይነት ስሜት እንደዚህ ቀለል ያሉ ነገሮች ከመጣ በኋላ ነው ብዙ ጊዜ አስም የሚይዘው። ሳሉ ደግሞ ብዙ ጊዜ ከ3 ሳምንት በላይ የቆየ ነው ማለት ነው። ስለ አሁን በአንዴ ለአንድ 2 ሳምንት ስላሳለ አስም ነው ማለት አንችልም። በተደጋጋሚ ብዙ ጊዜ ሳል በመድኃኒትም ቢሆን እየታከመ ቢሆን በተደጋጋሚ የሚመጣ ከሆነ ሳሉ መጠርጠር አለብን። ያው ሳሉ በጣም ረጅም ጊዜ ከ2 ሳምንት በላይ ከሆነ ቲቢም ሊሆን ይችላል። ግን እንደዚህ በተደጋጋሚ እየቆየም ቢሆን የሚመጣ አይነት እና ደግሞ አየሩ ሲቀየር የሚመጣ ሳል ከሆነ እንደዛውም ደግሞ ከተለያየ አይነት ፈር ያላቸው አኒማል ላይክ ውሻ ሊሆን ይችላል፣ ድመት ሊሆን ይችላል። ከእንዲህ አይነት ነገሮች ጋር ሲገናኝ ወና ደግሞ ወደ ማታ አካባቢ የሚብስበት አይነት ከሆነ ይህ ነገር የአስም ሳል ነው ማለት ነው እና ሌላኛው የአስም ምልክት እንግዲህ ቸስት ታይትነስ የሚባለው ያለ ውጥር አድርጎ ደረታችንን ያዝም የሚያደርግ ማለት ነው። በጣም በተወጠረ አይነት ስሜት የሚሰማን አይነት አንዳንዴ ህመም ራሱ ሊሰማን ይችላል ደረት አካባቢ ነው። ሌላኛው ደግሞ ስር የሚል ድምፅ ነው። ስፔሻሊ አየር ቱቦ ስለጠበበ። ሌላኛው ደግሞ ያው የምናየው ሪስክ ፋክተር የሚባለው ወይም ደግሞ አስምን ሊያነሳሳ ወይም ደግሞ ሊያመጣ የሚችሉ ነገሮች አለ። ስፔሻሊ ፋሚሊ ሂስትሪ ቤተሰብ ውስጥ የአስም ችግር የሚኖር ከሆነ ከአንድ በጄኔቲክስ ፕሮዲስፖዚሽን ከእናት አባት ወደ ልጅ የመተላለፍ አይነት ቻንስ አለው። ቤተሰብ ውስጥ የአስም ሂስትሪ ካለ በደንብ መጠየቅ አለበት ማለት ነው። ሌላኛው የአላርጂክ ሂስትሪ ነው። በተደጋጋሚ የተለያየ አይነት አላርጂክ ሂስትሪ የሚኖራት ከሆነ እንደዚህ ማስነጠስ ወይም አይን መቅላት እንደዚህ ሳይነሳይተስ አይነት ነገሮች የሚኖር ከሆነ አላርጂክ ኬዝ ካለባት ብዙ ጊዜ እሱንም ሂስትሪ በደንብ መጠየቅ አለብን ማለት ነው። ሌላኛው ደግሞ ቀዝቃዛ የሆነ አየር አስምን ሊያስነሳ ይችላል። እንደዛውም ደግሞ ሽቶ ዶድራንት የሚባለው የሚነፉ
ሄር ስፕሬይ፣ ፀጉር ላይ የሚነፋ የፀጉር ስፕሬዎች፣ አቧራ፣ እንደዛውም ደግሞ ሲጋራት ስሞኪንግ፣ ሲጋራ የሚጨስ ከሆነ ቤት ውስጥ እንዲህ አይነት ነገሮች፣ እንደዛውም ደግሞ ፈር ያላቸው አኒማልስ አለ ላይክ ድመት ሊሆን ይችላል፣ ውሻ ሊሆን ይችላል። እንዲህ አይነት ነገሮች ቤት ውስጥ የሚኖሩ ከሆነ ኮክሮች፣ በረሮ፣ የአይጥ አር፣ እንደዚህ አይነት ነገሮች የሚኖሩ ከሆነ ይህንን አስም ሊያስነሳ ደግሞ በፊት የነበረ ቢሆን ድጋሚ እንዲነሳ ሊያደርግ ይችላል ማለት ነው። እንግዲህ ወደ አይነቱ ስንመጣ ስንት አይነት ወይ ደግሞ ምን አይነት አስም ነው ያለው? እንግዲህ አስም ብዙ አይነት ደረጃዎች አለ። ማይልድ የሚባለው መጠነኛ የሆነ አስም አይነት አለ። እንደዛውም ደግሞ ሲቪር የሚባለው በጣም ከፍተኛ የሆነ፣ በጣም ደግሞ ሌላኛው ላይፍ ትሪትኒንግ የሆነ አስም አለ ማለት ነው። እንግዲህ በእንደኚህ አይነት ደረጃዎች አለ። ይህንን እንግዲህ ሕክምናው እንደዛው ይለያያል ማለት ነው በየደረጃው። መጥፎ ከሆነ እንደዛው የምንወስደው እርምጃዎችም ጠንከር እያለ፣ መድኃኒቱም እንደዛው ጠንከር እያለ ይሄዳል ማለት ነው። እንግዲህ መጠነኛ ወይም ደግሞ ማይልድ እና ሞዴሬት የሚባለው ማውራት ምንም ችግር የለበትም ሰውየው። ያለው ችግር ሳል ነው። ሳልና የቼስት መወጠር አይነት ስሜት ሊኖር ይችላል። ኦክሲጅን ሳቹሬሽን የሚባለው እዚህ ላይ ተደርጎ የሚታየው የኦክሲጂን መጠኑ ኖርማል ከ92 በላይ ነው። ምንም ችግር የለበትም። ቁጭ ብሎ ማውራት ይችላል ማለት ነው በስነስርዓት። እንዲህ አይነት ከሆነ ያው በአውት ፔሽንት ወይም ደግሞ መድኃኒት አድርገንለት ወደ ቤት መሸኘት እንችላለን ማለት ነው። ሌላኛው ደግሞ ሲቪር የተባለው መጥፎ፣ ሰውየው ማውራት አይችልም። ቃላት ሙሉ በሙሉ መጨረስ አይችልም። ትንፋሽ ይቆራረጥበታል። አንድ ነገር አውርቶ ሳይጨርስ በመሃል ይተነፍሳል ማለት ነው ስለሚቆራረጥበት። እንደዛውም ደግሞ ሲታይ ኦክሲጅን ሳቹሬሽን የሚባለው እንደዚህ ጣታችን አስገብተን የምናየው ኦክሲጅን ሳቹሬሽኑ ከ92 በታች ይወርዳል ማለት ነው። እንደዛውም ደግሞ አክሰሰሪ መስሎች የሚባሉ አለ። ይሄ ሳምባችን ብቻ ትንፋሽ በደንብ ስቦ ስለሚያስገባልን አክሰሰሪ መስል የሚባሉ ጡንቻ፣ አንገት ላይ ያሉ ጡንቻዎች፣ ደረት ላይ መሀል አጥንት መሀል ያሉ ጡንቻዎች መጠቀም እንጀምራለን ማለት ነው። አየሩን ወደ ውስጥ አስገብተን ለማውጣት ግዴታ ይህን ኢነርጂ ተጠቅመን ነው ማለት ነው አየር የምንስብ እና እንደዚህ አይነት ነገር ሊኖር ይችላል ማለት ነው። ላይፍ ትሪትኒንግ የሚባለው ደግሞ አለ። የመጨረሻ ደረጃ በጣም ድምፅ ምንም አይሰማም። ሙሉ በሙሉ የአየር ቱቦ ይዘጋል ማለት ነው። ያኔ በማዳመጫ ብናዳምጥም ምንም ድምፅ አይኖርም። ከንፈራችሁ ደግሞ ሳያኖሲስ የሚባለው አይነት ከንፈራችሁና ጣቶቻችሁ ከለሩ ይቀየራል ማለት ነው። ሰውየው ኮንፊውዝድ ወይ አጂቴትድ ይሆናል ማለት የት እንዳለ አለማወቅ ይችላል። ምን እንደሆነ ምንም ሊረሳ ይችላል ማለት ነው እና ኮንፊውዝድ ሊሆን ይችላል በዚህ ደረጃ ላይ ከደረሰ እና በጣም ሳቹሬሽኑ ይሄ በዚህ የሚታየው በጣም ሊወርድ ይችላል። ከ90 በታች ወርዶ ልናገኘው እንችላለን። እንደዛው አክሰሰሪ መስሎችን የአንገት ጡንቻ፣ የደረት ላይ ያሉ ጡንቻዎችን አየር ለመውሰድ በጣም ነው የሚጠቀሙት እና በጣም ሲቪር ወይም ደግሞ ላይፍ ትሪትኒንግ የሆነ አስም ማለት ይሄ ነው ማለት ነው እና እንደየአይነቱ ያው አስም ይለያያል። ኢንተርሚተንት የሚባለው አለ፣ ማይልድ ፐርሲስታንት እና ሞዴሬት ፐርሲስታንት፣ እንደዛውም ደግሞ ሲቪር የሚባለው መጠነኛ ደረጃ ያለው፣ እንደዛውም ደግሞ በጣም የከበደ ወይም ደግሞ ላይፍ ትሪትኒንግ የሚባለው አለ ማለት ነው እና አሁን ኢንተርሚተንት የሚባለው ነገር በየኢንተርቫል የሚመጣ አይነት እንትን ሳይሆን ቢያንስ ምልክቱ ያወራነው ቅድም ሳል ሊሆን ይችላል፣ ትንፋሽ ማጠር፣ ቼስት ታይትነስ ወይም ደግሞ ቼስት እንደዚህ መወጠር አይነት ስሜት
እንደዚህ አይነት ነገሮች በሳምንት አንድ ወይም ደግሞ ምንም አይነት በሳምንት ማይመጣ ከሆነ እንደዛውም ደግሞ በወር ቢያንስ ከ2 ጊዜ በታች ማታ ማታ የሚያስቸግረው ከሆነ እንደዛውም ደግሞ ፊዚካል አክቲቪቲ እንቅስቃሴ የማይገድብ በደንብ የሚሰራ አይነት ከሆነ ይሄ ኢንተርሚተንት የሚባለው መጠነኛ ደረጃ ያለው ነው። እንደዚህ አይነት እንትን ከሆነ በሚነፋው አይነት ብቻ ማከም እንችላለን። የሚነፋ ብዙ አይነት አለ። ለአጭር ጊዜ የሚያገለግል እና ለረጅም ጊዜ የሚያገለግል የሚነፋ አይነቶች አለ እና ይህ ለአጭር ጊዜ የሚያገለግል ወይም ደግሞ ሳልቡታሞል የሚባለው የሚነፋ አይነት ማለት ነው እና እንዲህ አይነት መጠነኛ የሆነ ከሆነ በሱ ብቻ አንዳንዴ ማከም እንችላለን። ግን እየበዛ የሚሆን ከሆነ ወደ ሞዴሬት እየጨመረ የሚመጣ ከሆነ ማለት ምልክቱ ከአንድ ጊዜ በላይ በሳምንት ከሆነ እንደዛውም ደግሞ በወር ቢያንስ ከ2 ጊዜ በላይ ማታ ማታ የሚመጣበት ከሆነ እና ምናልባት አንዳንዴ እንቅስቃሴም የሚገድብ ማለት ስራውን በስነስርዓት እንዳይሰራ የሚከለክል አይነት ከሆነ የሚነፋ እና የሚነፋውን ደግሞ ለረጅም ጊዜ የሚወሰደው አለ። ለአጭር ጊዜ እና ለረጅም ጊዜ የሚባለው ጠዋትና ማታ የሚነፋው ለረጅም ጊዜ ነው። ያኛው ደግሞ እንደ አስፈላጊነቱ የሚወሰደው አለ እና ሁለቱም ለአጭር ጊዜ የሚያገለግል የሚነፋ እና ለረጅም ጊዜ የሚያገለግል የሚነፋ ሁለቱንም አንድ ላይ ማዘዝ እንችላለን ማለት ነው በዚህ ደረጃ ሲደርስ እና መጠኑ ደግሞ እንደዛው እየጨመረ ስፔሻሊ ሁሌ በየቀኑ ይሄ የአስም ምልክቶች የሚመጣ ከሆነ ማታ ማታ በጣም ብዙ ጊዜ የሚያስቸግር በጣም ፍሪኩዌንት ከሆነ ማታ ማታ የሚያስቸግረው ከሆነ እና ፊዚካል አክቲቪቲ እንደዚህ የሚገድብ ከሆነ ይሄ በጣም ሲቪር የሆነ አስም ነው። ስለዚህ ደረጃውም እንደዛው የሚነፋ ለአጭር ጊዜ የሚያገለግል ለረጅም ጊዜ የሚያገለግል የሚነፋ እና ስቴሮይድ የሚባለው አለ ኪኒን የሚዋጥ ሲስተሚክ ማለት ነው። ሶስቱን አይነት ነገር እየጨማመርን ደረጃውን መጠቀም እንችላለን ማለት ነው። ያው ሁሌ ነው እንግዲህ ይህንን መጠቀም ያለብን። ከዛ በኋላ ምልክቱ ሲምፕተሞቹ እየጠፋ ሲሄድ እየቀነስነው እንመጣለን ማለት ነው መጠቃቀሙ። ሌላኛው ደግሞ ክትትል ነው። ክትትል እንግዲህ ያው መጀመሪያ አካባቢ ከሆነ ከ24 ሰዓት በኋላ ብናገኘው በጣም ጥሩ ነው። ግን ከዛ በኋላ ካየን በኋላ በየ3 ወሩ ሁል ጊዜ ቼክ መደረግ አለበት። መድኃኒቶቹ በጣም ጥሩ ደረጃ ላይ ከሆነ ልጁ በዛው መቀጠል ወይም ደግሞ እየቀነስነው ጥሩ ደረጃ የሚሆንበት እንትን ላይ ማቆየት ነው ያለብን መድኃኒቶቹ። ስለዚህ በየ3 ወሩ ክትትል ያስፈልጋል ማለት ነው። እንደዛውም ደግሞ እኔ ረጅም ጊዜ የምንጠቀመው ጠዋትና ማታ የምንጠቀመው የሚነፋው እሱን ከተጠቀሙ በኋላ አፍ በደንብ መታጠብ አለበት። ኦራል ትራሽ የሚባለው የአፍ ፈንገስ ወይም ደግሞ የአፍ ትራሽ የሚባለው ነጭ ነገር እንትን ሊያመጣ ይችላል አፍ ላይ ማለት ነው እና አፉን በደንብ በውሃ ወሽ ማድረግ አለብን ማለት ነው። ሌላኛው ደግሞ የምናየው እንደዚህ በክትትል ስናያችሁ ለምንድነው የማይሻላችሁ? ለምንድነው ለውጥ የማይመጣው የሚለው ነገር ስናየው አንደኛ አድሄረንስ ነው። መድኃኒቱን በስነስርዓት እየወሰደ ነው ወይ የሚለው ነገር በጣም ኢምፖርታንት ነው ማለት ነው። እሱን መጠየቅ ቤተሰብ በደንብ ማየት አለበት፣ እነሱን መጠየቅ አለበት ማለት ነው። ሌላኛው ደግሞ በጣም ለብዙ ጊዜ ይሄ ለአጭር ጊዜ የሚጠቅመው የሚነፋውን ነገር ለብዙ ጊዜ የሚጠቀሙ ከሆነ ያለ ሐኪም ትዕዛዝ እሱም ትክክል አይደለም እና ምናልባት እሱም ካለ ለውጥ ላይመጣ ይችላል። እሱን ጊዜ ለብዙ ጊዜ ያለ ሐኪም ትዕዛዝ የሚወሰድ ከሆነ እሱም አንድ ችግር ነው። ሌላኛው ደግሞ በስነስርዓት የሚነፋውን ነገር መደረግ፣ በስነስርዓት የሚነፋውን ነገር ማድረግ። ለምሳሌ ብዙ ጊዜ ከሃይላንድ ጫፍ አፍ ተቆርጦ ነው ያ ጫፉ ላይ ገብቶ በፕላስተር ከተጣበቀ በኋላ ነው
አፍንጫ ላይ ተደርጎ አፍንጫና አፍ ሙሉ ከበር ማድረግ አለበት። ጎን ጎኑ ላይ ክፍተት ካለ እና አነፋፍ ደግሞ በእንደዚህ በአፍ ከፍቶ የሚወሰድ ከሆነ ስንት ጊዜ ነው የሚነፋው? አነፋፍስ እንዴት ነው? ሼክ ይደረጋል ወይ? መጀመሪያ ላይ ብዙ አይነት ቴክኒኮች ነው ያለው አሁን ይህን ነገር እና እሱን በስነ ስርዓት እያደረጉ ነው የሚለው ነገር በጣም ኢምፖርታንት ነው። ሌላኛው ደግሞ አንደርላይን በሽታዎች ካለ ላይክ ኒሞኒያ አይነት የተለያየ አይነት በሽታ ከስር ካለ እንዳይድን ሊያደርግ ይችላል። ወይ ቲቪ ሊሆን ይችላል። ከአስም ውጭ ሌላ በሽታ ካለ እሱን በስነስርዓት መታየትና መታከም አለበት ማለት ነው። አንዳንዴ በሽታዎች ሊያባብስ ይችላሉ። ለበሽታዎቹ ደግሞ የምንወስደው መድኃኒት አስም ሊያባብስ ይችላል። ብዙ ጊዜ አስም ያለባቸው ሰዎች የማይወሰድ ኪኒኖች አሉ ሊያባብስ የሚችለው እና እንደዚህ አይነት መድኃኒቶች እየተጠቀሙ ከሆነ እሱንም ማየት አለብን ማለት ነው። እንደዛውም ደግሞ ፊዚካል አክቲቪቲ ወሳኝ ነው ማለት ነው። የአስም በሽተኛ ከሆነ አንዳንዴ ፊዚካል አክቲቪቲ በሽታውን ሊያስነሳ ይችላል። አስምን ሊያስነሳ ይችላል። ስፔሻሊ ህፃን ልጆች ላይ ትንሽ ኤክሰርሳይዝ ካረጉ ወይ ደግሞ ከልጆች ጋር የሚጫወቱበት ታይም ላይ ኤክሰርሳይዝ ካረጉ ትንፋሽ ማጠር እና ሳሉ ሊመጣ ይችላል እና ከ30 ደቂቃ በኋላ ካረፉ በኋላ ተመልሶ ምልክቶቹ ሊጠፉ ይችላሉ እና አንዳንዴ ኤክሰርሳይዝ ራሱ የሚያባብስበት ታይም አለ። ስፔሻሊ አስም ያላችሁ ህፃን ልጆች በደንብ ኬር መደረግ አለባቸው። ስፔሻሊ ስትረስ አንዱ ሊሆን ይችላል አስምን የሚያባብስ ስትረስ ስፔሻሊ ያው ትምህርት ቤት ውስጥ ፐርፎርማንሳችሁን ሊቀንስባችሁ ይችላል በጣም እና ያው ልጆች ያው ትምህርት ቤት እስከሆነ ድረስ ብዙ ተማሪ ያለበት ቦታ ነው። ከልጆች ጋር እንደ ልብ አለመጫወቱ እና እንዲህ አይነት በሽታ ስላለበት ሌሎች ተማሪዎች እሱ ላይ የሚሉት ነገር በጣም ከፍተኛ የሆነ ተጽዕኖ ስላለው እንግዲህ ያው ይሄ ራሱ አንዳንዴ አስምን እንዲያባብስ ሊያደርግ የሚችለው ነገር ነው። እንግዲህ በስነ ስርዓት በትክክል ፎሎ ማድረግ መከታተል ያስፈልጋል። እነዛውም ደግሞ ያው እንቅልፍ እንደ ልብ አለመተኛት ራሱ በጣም እድገቱ ላይ ሆነ ትምህርቱ እንትን ላይ በጣም ኤፌክት አለው። ለምን ማታ ማታ ላያስተኛው ይችላል። አስሙ ሳሉ ምናምን ስላለ እሱ ራሱ አንድ ቢግ ችግር ነው። እንደዛውም ደግሞ ፊር ኦፍ ዴዝ ሊሆን ይችላል። እሞታለሁ ብሎ መፍራት አለ። ሌላኛው ደግሞ ትምህርት ቤት ውስጥ ሪጀክሽን ሊኖር ይችላል። በተለያየ አይነት ተማሪዎች ሪጀክት ሊደረግ ይችላል እና እሱም ራሱን የቻለ በጣም ከፍተኛ የሆነ ተጽዕኖ አለው። እንዲህ አይነት ነገሮችን በስነ ስርዓት ቤተሰብ ፎሎ ማድረግ ያስፈልጋል። እንግዲህ ያው ስለ አስም ይሄ ብቻ አይደለም፣ በሌላ ቪዲዮ በሰፊ የምናወራበት ይሆናል። ቻናሉን በደንብ ሰብስክራይብ አስደርጉልኝ። ለሌሎችም ሼር እያደረጋችሁ ሰብስክራይብ አስደርጉልኝ እና አመሰግናለሁ ስላዳመጣችሁ። ጥያቄም ካላችሁ በዚህ ስር ማስቀመጥ ትችላላችሁ። እንደ ቤተሰብ ማውራት እንችላለን። የከበዳችሁትን ነገር ሁሉ መጠየቅ የምትፈልጉት ነገር ካለ በኮሜንት ስር መጻፍ ይቻላል። በሰፊው ወደፊት በብዙ አይነት ነገሮች እንገናኛለን። ሌላም በሽታ ዲስከስ ማድረግ እንችላለን የምትፈልገው አይነት ከሆነ ስለዚህ ነገር ስላለ ምናምን ብላችሁ መጠየቅ ትችላላችሁ። ለዛሬ እዚህ ላይ ያበቃል ማለት ነው። አመሰግናለሁ።